ሲሉኝ የከበት አደፈ ሲሉኝ ንሰሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴታ አዲሻው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ መጥቻለሁ። ይሄ ቤትም አልተሸጠ በነገራችን ላይ የምትፈልጉ ገና ነው። ከዚህ ሁሉ በፊት ደግሞ አንድ ነገር ተጠቁማችሁ አሁን ላይ ያወጣ ያለ ወላሂ የመስራት አላማ ያላችሁ ካላችሁ ላይክ ያረጋችሁ እሺ፣ ዱአ አድርጉልኝ። ደግሞ ላይክ ያረጋችሁ ለምሰጣችሁ መረጃ ቅንነት ይጠይቃል። በነገራችን ላይ አልሐምዱሊላህ ያ ረቢ ቅልብ ለሰጠ ጌታ ምስጋና ይገባው። ወላሂ ነው ብላችሁ ቲክቶክ ላይ እንኳን ላይክ አድርጉልኝ እንደዚህ አድርጉልኝ ብለው ነገጣራ ለልጅ ምናምን ብቻ እንት ወንድ የሚሰሩ ሆነ ታቃላችሁ። ብዙዎቻችሁ ሲጀምር ሪፖስት አላደረጋለ ለፈም ሪፖስት የምታውቁም ቲክቶክ ላይ በሪፖስት ነውና አልሐምዱሊላህ። እስኪ እናንተም እንደው ቀኑን ላይክ አድርጉልኝ ፍቅሮቼ። ተው ወላሂ ንክኮይ ቢያውን ላይክ አድርጉልኝ ስላችሁ እምቢ የምትሉበት እጃችሁ ነጋፈሪ በላዋል። የሰው ልጅ ደግሞ ለመልካም ነገር ስለጠየቀው ነገር ቢያረግ አላህ ደግሞ ለሱ የሚያረግለት እናንተ የምትፈልጉት ነገር የሆነ ነገር ስትፈልጉት ሰው እንዲያገራላችሁ ሰው የዘራውን ስለሚጭድ ማለት ነውና ላይክ አድርጉልኝ። ቴንኪው አመሰግናለሁ ለምታረጉልኝ። ምንድነው ሁለተኛ የሥራ ነገር ነው ያመጣውላችሁ። ሀገር ገብታችሁ የመጻታ ለማካላችሁ ካሁን በፊት ስለ ስራ ቅርብ ነበርና አንድ ነገር ልንገራችሁ። ወላሂ ለራሴ ነው ግን እኮ ነገሩ የተነገረኝና ግን እስኪ እናንተ ላካፍላችሁ። እኔ ምንም የሀገር የመኖር አላማው ያን ያለ ገና ነኝ። ወደ ሌላ ቦታ እንትን ስላለኝ ለእናንተ ላካፍላችሁ። ከኖርኩ ምንም ይሰራዋለውና ቢያንስ እንኳን ልንገራችሁ ከአንድ ነጥብ በላይ ብር ያላችሁ ሰዎች አትዘግዩ። እዚህ ሀገር ሂዱ በደንብ መስራት ትችላላችሁ ከዚህ በላይ ወላሂ። አሁን ላይ ነብዩ ኑሩን ታውቃላችሁ አይደለ? ነብዩ ኑሩ በፊት ዩቲዩብ ነበረው አሁንም አለ ቲክቶክም ፌመስ ነበር። ደውን ነገርነት ምን የሚባለው ጋር በደንብ ይሰራ ነበር። አሁን ቀንሷል። ይሰራል ግን ከሴት ጋር የሚሰራው ነገር ትቷል ለማለት ነውና አሁን እሱ ሻንጣ እየመላለሰ እየሰራ ነው ያለው። ሻንጣ ማንበላለስ የሚባለው ስራ ላስረዳችሁ ወዶቼ። ቻይና ትሄዳላችሁ፣ የሚያስፈልጋችሁ ነገር ትገዛላችሁ። ቻይና ላይ ሆናችሁ ቻይና ላይ ያለውን ነገር ኢትዮጵያ ላይ ያለ ነጋዴዎች ተፈልጋችሁ በሶሻል ሚዲያ ተፈልጋችሁ አስቀድማችሁ ተነጋግራችሁ ተፈልጋችሁ በሶሻል ሚዲያ ቪዲዮ ትሰራላችሁ። ቻይና እንዳላችሁ ያለውን ነገር ያሳያችሁ። ከዛ ለነጋዴዎች ከቻይና ሻንጣ ታመጣላችሁ፣ በሻንጣ ልብስ ታመጣላችሁ። ባጭሩ ቀለል አድርጌ ታስረዳችሁ። ዱባይ ትሄዳላችሁ፣ ለራስሽ ምሽጭ የምትፈልጊውን ትንትንት ያለሽ ታመጫለሽ። እዛ ሆነሽ ደግሞ የሚፈልግ ሰው ካለ አሳይተሽ ልክ እንደዛ ደግሞ ይዘሽ ትመጫለሽ። ቱርክም ትሄዳለሽ፣ እንደዛው ታደርጊያለሽ። በጣም አዋጭ ስራ ሁላ ይሄ ነው። አልሐምዱሊላህ አላህ ይክፈትላችሁ። በጣም ሴቶችም እየሰሩት ነው ወንዶች እንደ ወደ አንድ ነጥብ ምናምን ያላችሁ በጣም በቂ ነው። ለምን ስላጣራው ከአንድ ነጥብ በላይ ያዙ ያልኳችሁ እንደው ካላችሁ እንድትይዙ ብዬንት እስከ አንድ ነጥብ ካላችሁ በጣም አሪፍ ነው። የሚያካብሩት ሰዎች አትስሟቸው። ሰው እንደዛ አይነት ስራ ዋጪ ነው እና ደግሞ ይሄ የዲዛይን ኮርስ 3 ወር ምናምን ተወስዱና ልብስ ሰራላችሁ። ይሄ አሁን ላይ በዚህ ባበሻ ቀሚስ በጥልፍ ያደረጋችሁ ምን ታደርጋላችሁ? ለፈለጋችሁት ልብስ ላይ እየሰራችሁ ዘመኗል። ሳባን ታቋታላችሁ አይደል? አረብ ሀገር የነበረች ነው ኮይና ቋታ ነበር የምትኖር ሳባውን ሀገር ገብታ ቢስሚላህ እንዴት እንደማረባት አያችሁ። ወላሂ ስንት አመቱ ሀገር ከገባ ለምለም አካባቢ አንድ ነው የገቡት። ወደ 5 አመት ነው 4 አመት የሆነ ሰው ያስባለሁ 5 አመት 4 አመት ይሆናታል። እንዴት ሰውነቱ እንዴት ወላሂ ሰውነቱ ቅርጿ እንኳን እንዴት እንደሚያምር ሀገር ስትገባ እንዴት እንደማረባት አያችሁ። ሴት ልጅ በራሷ ስትቆም የራሷን ሳሰራ ያምርባታል። ሴት ልጅ የምትወርቀው ኢትዮጵያ ሄዳ ልንገራችሁ ወላሂ የሆነ ባላይ ስትገባ ላይ ትዳሯ ይዘላ ስትገባ በቃ ብሩም ይከሳሰራል። እሷም ዝንጀሮ ትመስላለች፣ ተመልሳ ትመጣለች። ሴት ልጅ ግን ከባል ከራቀች የራሷን አላማ እስከምታሳካ ድረስ በሁለት እግሯ እስከመቆም ድረስ ሰባና ለምለም ያቸው ከባል ልቀው ነው በሁለት አመት በእግራቸው እየቆሙ ያሉት። 4 አመት ምናምን ተሰነቻው ሰው
ይሄን ሁሉ ዓመት አላገቡም። ቀጥ ብለው ስራቸውን እየሰሩ ነው ያሉት። በመጀመሪያ ራሳቸውን ቢዝነስ እያቋቋሙ በራሳቸው እየቆሙ ነው ያሉት። ዘላችሁ ባለ አትግቡ። እኮ ግርም የሚለኝ ነገር ሀገር ስገባ ዓላማ ባል ማግባት ነው። እንደዛ አትበሉ። አንቺ ሀገር ስትገቢ ዓላማሽ ሊሆን የሚገባው የራስሽን ቢዝነስ መጀመርሽ፣ እንዴት መስራትሽ። ከዛ በኋላ ግዴታ ማግባት አለብን ነው ሌላ ለምትይከውን ደግሞ ሁለት እግርሽ ቆምሽ በኋላ አግቢ። አንቺ ስራሽን ማቋቋምሻል። በዛ ጠንካራ ነው የሚሆነው። እንደዛ አይነት ሰው የሚንቀሳቀሰው በደንብ የሚሰራ ሰው ጠንካራ ነው የሚሆነው። ማንም ሰው እንትን አይለውም፣ አይጫወትበትም። ግብዴ ነው የምትሆኑት። እንደዚህ አድርጉ። መጀመሪያ በሁለት እግራችሁ ቁሙ። ለባል አትቸኩሉ። ወላሂ ባልና ጉንፋን አይጠፋም ነው የሚባለው። ምንም አያስፈልግም ሲጀመር። እኔ አሁን ምንም ይባላላማ የለኝም ወላሂ ምንም በቃ እንደዚህ አንድ ያግብታችሁ ፈታችሁም ካላችሁ ወይም ደግሞ እንደኛ ጮኛ ኑሯችሁ የሆነ ነገር አይታችሁበት የተለያያችሁም ካላችሁ አይታችሁታል። ወላዚ ማግባት ነው ብቻ ሊቅ ጮኛ ግን ነበር በቃ ካንዴ ሙለት ታዩት። የርቀትም ቢሆን ስመርጥ እንኳን መርጠው ምንድነው እኔ የተሻለ ነገር የሚያደርጉልኝ ነው። አልহামዱሊላህ ሳይሳካ እንኳን ብላይ ምንም የሚቆጨኝ ነገር የለም። ምክንያቱም ከኔ ምንም ነገር ጊዜን ስልክ ያወራውበት ካልሆነ በስተቀር በቀበል እንጂ ማቀብል ሰው አይደለሁም። እና እንደዚህ አግብታችሁ አሁን በተለይ ልጅ ያላችሁ ራሱ አሁን ሮጣችሁ አሁን ሀቡ ቤት ትናንት እየሰማሁ ነበር። አንድ ልጅ አለኝ ምናምን ብላ አግብታ ሰውዬው ደግሞ ያገባች ሰውዬው ተርቀር በሰደባን ነበር። ሀቡ ቤት በየቦታው ተፖስቷል። አይታችሁ ግን አልወድሽም ወንድ ነው የምትመስሊ ምናምን እያለ አሁን እቺ አንድ ልጅ አላት። ምን ባልጋሩ አራጣት ቁጭ ብሎ አትሳድግም። መጀመሪያ በሁለት እግሯ መቆም ሀገሯ ገብታ ልጇን ማሳደግ ከዛ ጥሩ ሲመጣቀስ ብላ እሷ በሁለት እግሯ ስትቆም ጥሩ ቦታ ስትውል እሷ ጥሩ ቦታ ስትመላለስ ጥሩ ቢዝነስ ላይ ስትሆን ጥሩ ታገኛለሽ። በነገራችን ላይ በስራ መርቶ ምናችሁ ለዛ ነው። አሁን እናንተ ለምሳሌ እንደዚህ ሸንጣው ማለት ምናምን ብትሰሪ ምን ታገኛለሽ? ልክ እንዳንቺ አይነት የሚሰራ ስራ በመንገድሽ ላይ ታገኛለሽ። ከዛ እንታገበያለሽ አትወርቂ። ስለ ራሴ ይሰራል አንቺ እንደዛ ለማረብሽ ትኖሪያለሽ ደራውለት ባላ ፍቃድ። ስለዚህ እናንተ የሆነ ነገር ያላችሁ በደም ነገር የለውም። እኔ ማስተዳደር እችላለሁ ምን ነገር የለውም። ለማግቢያ ባገባው ምን ትለኛለህ እያለ ሁሉን እየጠየቁ አይደል እንዳውዝ ብላ መሸጣረጅ አፈሪ ብሎ ሰው እንደ ለራሱ አረብ ሀገር ተንከራቶ ሰርቶ ለራሱ ያላት ሆና ምንም የለውን አገባለሁ ማለት ፍቅር ነው። ዋና ፍቅር መግቢያ አይደለም አስመሳይ። አንድ ራበሽ ብትኖሪ ፍቅር ያልቃል። ፍቅር ምንም ይቀጥል ነገር የለውም። ስንት አፍቅራችሁ አልተለያያችሁ? ውሸት። ፍቅር ስሜት ነው። የሆነ ጊዜ በኋላ ይጠፋል። ከዛ ማዳት ሲወጣ በችግር ወየው ትያለሽ ትመስልስ መጨረሻ እንደዛ ትበሉ ቶታ ድግስ ያላሽ ለበረም በሰሪ ከዛ በኋላ ባንቺ መንገድ ላይ ያለ ልክ እንዳንቺ አይነት ሰው ታገቢያለሽ። አትንሰክሰኩ ለባል መጀመሪያ እንዴት በሁለት እግሬ ልቁም እንዴት እንዳልወድቅ እንዳልጎዳ ነገ በወልድ እንኳን ልጆቼ ሜዳ እንዳይወድቁ እንደኔ ታረባ አይነት ህይወት እንዳያዩ እንዴት የራሴን ስራ እንዴት በሁለት እግሬ ልቁም ይሄን ሳስብሽ የሚገባው ካላበታች እንጂ ስለባል ባለሳስብሽ አይገባም። በጣም ነው የምናደደው ባል የሚል ሰው ሳይ ወላሂ